አልጋነሽ ልጋገርሽው እንጀራ አይኑ በሚስማር ነው እንዴ ያወጣሽው? ምንም አይን የለውም እኮ። ሰውዬ ዝም ብላ አጨቅጭቀኝ። የቀረበልህን ብላ፣ እንጀራውን ብላው እንጂ ምራው አልተባልክም። ኦኬ። ድሮም ሙያ እንደሌለሽ የታወቀ ነው። የሚ ቤተሰብ ልጠይቅ ብላ ለ3 ቀን ባትኖር ለዚህ ፊትና ጀርባው ለማይታወቅ ለጅጅክ እያለ መሰለ እንጀራ ጋግረሽ ብላ ትይኛለሽ። ለመሆኑ ለማንገፈሪ ያወጣሽ ነው የሙት ወይ? ምግቡ ካልጣፈጠህ እኮ ራስህ ገብተህ መስራት ትችላለህ። እኔ ከስንቱ ልሁን? ቆይ ልጆች ማሳደግ ስራ አይመስልህም እንዴ? ለእኔ ለራስሽ ብዬ ነው። ለእኔ ብትንከባከቢኝ ጥሩ ይመስለኛል። ከስራ ደክሞኝ ወጥቼ ለስፖርት ለጅም የምሰራ 6 ፓክ አውጥቼ አንቺም በእኔ እንድትከሪብኝ ነው። አስቢበት። ባይ። አይ 6 ፓክቴ የትም አምሽተህ እየመጣ በነገር እየነዘነስከኝ ከሆድህ ቀድሞ ምላስህ 6 ፓክ አወጣ እኮ። ዋይ አልጋነሽ ለስርዓት ግበሪ። ለዚህ ምላስሽ ካላደፍሽ እንደለመድሽው ለጀረሽ ይዤ ነው የማልመዘምዝሽ። አመዳም ማን ነው አመዳም? ይሉሽን በሰማሽ አላባዬ። በልጅነትህ አመዳም ከመሆኑ የተነሳ አባትህ ውሃ እያርከፈከፉ እንደሚገርፉህ ጌች ነግሮኛል። ንገሩኝ ባይ። ለእንደስ ነው እንዴ ነገሩ? ጠላት ከሩቅ አይመጣም አለ ወዲ ዜናዊ። ለእኔ ጠላት የሞች አጣሁት። ለአንቺ ግን ለልጆቹ ሲተኙ ሂሳብሽ አወራርድልሻለሁ። ለኢቢኤስ ቴሌቪዥን ለሚያቀርበው እንተዋወቃለን ወይ ለሚለው ፕሮግራም ስንቀርብ ለምታወሪው ለማይረሳ ጠባሳ ነው ለፊትሽ ላይ የማስቀምጥልሽ ያለ። እኔን ያርገኝ